calm down please calm down please calm down ተረጋጊ እንዴ ተረጋጋ please calm down ተረጋጊ ስትሉ calm down just በቃ ለውሳኔ አትቸኩል ስትሉ just don't rush to conclusion yes really now የነቶሎ ቤት ግድግዳው ሰንበሌጥ ስትሉ በእንግሊዝኛ እነዚህ ምሳሌ አነጋገሮች በነገራችን ላይ ለምሳሌ የተማረና የበላ ወድቆ አይወድቅም ይላሉ ሰዎች። የተማረና የበላ ወድቆ አይወድቅም ስለ ዳይሬክት መብሉን እንዳይመስል ነው። ሌላ ትርጉምም አለ። መብሉን ብቻ ካሰበችስ it's good by the way it's good yes የተማረና የበላ ወድቆ አይወድቅም እንላለን። ኦኬ ጉድ። ሌላኛው ትርጉሙ ግን ምን መሰላችሁ? ትከሻህን ከፈጣሪ ላይ እንጂ ከሰዎች ላይ አታስደግፍ ማለት ነው። ገብቷችኋል? ስለዚህ አትቸኩ። please calm down now የነቶሎ ቤት ግድግዳው ሰንበሌጥ ስትሉ a house built in hasty በችኮላ የተሰራ ቤት a house built in hasty has a wall of glass A house built in hasty has a wall of glass. የነቶሎ ቤት ግድግዳው ሰንበሌጥ please calm down and take as you want as you like ነገሮችን በሰከነ መንገድ አስቦ ለውሳኔ ከምትቸኩል ተረጋጊ። ቆም ብለህ አስቢና ተወሰን። ምንም ወዲህ ማለት የለም። ወደ